ያባት እናቱን እስመስል ዞር በይ ቲክቶከር እንዲህ ነው የሚይዘው ወይኔ ወገኔ ለወገኔ ነው አንቺ ነው መሰለሽ ልጅ ምን ሆነ ነው የምትጮህ? ኧረ ቤታችን እየነደደ ነው እባክህን ውስጥ ሰው አለ አድንልኝ ምንም እንዳትስቢ እኔ አድንልሻለሁ ማን ነው ውስጥ ያለው ቦይፍሬንድ ነው እንዴ ምን ያርክ ነው አድነው እንጂ እናንተ ተጠቀምባትና ሙክክ ስልክክ ካላችሁ እናንተ እሱንም ሙክክ ስልክክ እናደርጋለን ማለት ነው ቆንጆ ተማሪ ነበር ሰላምና አባይ መንገድ ጠቁሞኝ ነበርና ድንገት እንኳን ከጠፋብሽ ያገኘሽውን ቆንጆ ሰው ጠይቂ በለውኝ ነበር ወይ ሰዓት ለሰርጋችን 5 ጉዳይ ሰላም እንዴት ናችሁ ሳምሪ ቲዩቦች ነን እንደተለመደው በአዳዲስና በአዝናኝ ቪዲዮዎች እናንተን ፈታ ዘና ለማድረግ ከች ብለናል ከናንተ የሚጠበቀው የሰብስክራይብ በተኗን ነካ ላይክ ኮሜንት ሼር ማድረግ ብቻ ነው ቪዲዮቹን ለኛ ተዋቸው ወደ ቪዲዮቻችን እናልፋለን ቆይ እዚህ ምድር ላይ ማፈር የሚባለው ነገር ቀረ በቃ ምንም ማፈር የሚባል ነገር ቀረ እቺን ሴትዮ ተመልከቷት ሰሞኑን አይታችኋት ይሆናል ዜና ላይ መነጋገር ሆናለች መነጋገር የሆነችው የህፃናት መጽሐፍ ተጽፈልላለች ከአንድ አመት በፊት ማለት መጽሐፉ ስለምንድን ነው የሚያወራው እንዴት ነው ሐዘንን መቋቋም የምንችለው ሰው ሲሞትብን ምናምን ነው ባለቤቷ ስለሞተባት ያው እንዴት ነው ሐዘን የተቋቋምኩት ምናምን በቃ እሱን ለሚረዳ መጽሐፍ የጻፈችው ነው የለቀቀችው መጽሐፉ ታዋቂ ሆነ ተሸጠ ምን አለፈው አለ ግን መጽሐፉን ከጻፈችው ከአንድ አመት በኋላ ነው ፍርድ ቤት ቀረበች ሰሞኑን ፍርድ ቤት ቀርባ ተፈረደባት ምንድነው የተፈረደባት ባለቤቷን በመግደል ወንጀል ተከሳ ተፈረደባት እቺ ሴትዮ መጽሐፉን ስትጽፍ ትንሽ የማላዛትም ትንሽ ማፈር ትንሽ ቆይ ጸጸት የለም እንዴ ማፈር የሚባሉ ነገር ቀረ ባለቤቷን ገላ እንዴት ነው ሐዘን መቋቋም የምንችለው ብላ መጽሐፍ ጽፋ ለቀቀችላት አረነፈር አረባካችሁ ማለት አሁን እቺ እንዴት ነው ለልጆች እንደው ሞራሏን አሰባስባ ተጨንቃ ተጠባ መጽሐፍ ጽፋ አሳትማ ያሰራጨችው ምን ማለት ፈልጋ ነው ማለት ብትንቅ ህፃናትን ትንቃለች ማለት ይመቻትም እንዴት ነው ይሄ ለምን እንደሚባል ራሱ ግራ ያጋባል ምን ሆናችሁ ነው ጤፍ እንደሷ ይያዝም እኮ ቲክቶከር እንደዚህ ነው የሚይዘው ዲኖር ነው ቲክቶከር እንደዚህ ነው ጤፍ የሚይዘው ምን ሆናችሁ ነው አትመጡ ያሳዝናል እዚህ ነው የሚገባው ማዘር እዚህ እሺ ዞር በይ ቲክቶከር እንዲህ ነው የሚይዘው ወይኔ ወገኔ ለወገኔ ነው ይሁሉ አረ ቶሎ ፍታታው ካሜራውን አስተካክሉት እሺ ካሜራውን ፈተዋል ወይኔ ለወገኔ አይ ቀረጻው ካልተስተካከለ አልደግምም በቃ ይመቸኛል ነው ዶክተር ነው እንግዲህ ሌላ ታሪክ ነካ ወጋ ነካ እያደረገ ነው እንግዲህ ከልባቸው የሚሰሩ እንዳሉ ሁሉ ለካሜራና ለፎቶ አሉ ነካ አርገው ልክ እንደተቀረጹ የሚያስረክቡ አድቡ ከዚህ ጋር በተያያዘ በጋሞ ዞን የተፈጠረውን የተፈጥሮ አደጋ ሁላችንም ሰምተናል በጣም አዝነናል ማለት በጣም ውስጥ የሚረብሽ የሚያሳዝን ነገር ነው የተከሰተውና ሁላችንም አቅም ያለው በአቅሙ ገንዘብ ያለው በገንዘቡ ማለት ያለንን ነገር አልባሳት የተለያዩ ቁሳቁሶች ምናምን በየቤታችን አለ እርግጠኛ ነኝ ማንጠቀምበት ትርፍ የሆኑ ነገሮች ሰው የግድ ገንዘብ እናዋጣ አይደለም ጉልበት ያለው በጉልበቱ ገንዘብ ያለው በገንዘቡ ማቴሪያል ያለው በማቴሪያል ለወገናችን እንድረስላለው ለሞቱት ነፍስ ይማር እንግዲህ ላዘኑትን መጽናናትን እንመኛለን ከት አንተ ሰውዬ
ነው ብቻ ነው ለፊልም እኮ ልስማት ነው እንዴ አክሽን ትንሽ ብቻ ነው እያልኳችሁ አንዴ አክሽን ከት ይሻላል እንዴ አቅርበህ እየበለስክ ኖ ከት ዘፈኑ እስኪጀምር ድረስ አስቴር ቢ ላይክ ረጅም ነው ምን እያደረግሽ ነው? ምን ማድረግ ይመስላል? አንተ ምን እያደረግክ ነው ቤቢዬ? እኔማ ሶፋ ላይ ፈልሰስ ብዬ ሶፋ ላይ እኔማ የተሻለ ነገር ላይ ዳዲ ነው ከአሜሪካ ወርቅ አስለብጦ ዳርዳሩን ያመጣልኝ። ወርቅ ምን እየበላህ ነው? እኔማ ትንሽ ራብ ማረገኝና ምን እየበላህ ነው? ላዛኛው ላዛኛው እኔ ራሱ ማን ቅርብ ሳይሆን አስቲክ ሰራችልኝና ኖ ማሚ አፕዴት ስለተጠቃ አልፈልግም አልኳት። ታማን መሰለሽ ላዛኛው ላጉርስ እሺ ነው ከምበላው ላጉርስ በሞቴ ስሞትል ቤቢዬ እንካ ምራት በቃ ማሪ ሾው ጃኩዚ ገባ። ጨዋታው በስቲክ ነሽ በላዛኛ ነሽ በጃኩዚ ነሽ እንግዲህ እሷ ደግሞ ፈልሰስ ያለችበት ሲያምር ሃይማኖቱ ምንድን ነው ይላል ሰይፈ ሃይማኖቱ ምንድን ነው ሐሳባችሁ እናንተ የምትኝት ልጅ የገሊላውን ሰይፈ አታውቁትም ምን አረበስ ተመልሷል ኦርቶዶክስ ነኝ እንዴ ኦርቶዶክስ ነኝ ግን ፒሳይ ቤቶች ፒሳይ ዋቄ ፈተውች ይመቻል በቃ እኔ ሰይፈ ይመቸኛል ነው የምልህ ይመቸኛል ምክንያቱም የሚያነሳቸው ይለያል በቃ ሌላ ታሪክ ሌላ ቆም ብሎ አስቦ የሚሰነዝራት ነገር ግን ጠብ አትልም በቃ እናቱን እስከሰል እኔ እናት ካንቺ ሳልለፋ ሚዳላይ ቀረው ሚዳላይ ቀረው ቆሜ ሳንገላፋ የኔ አባት የኔ ጌታ ያሳድግህ ድግ በል የምርን የወረረኝ እውነት የኔ አባት በሞገስ ያሳድግህ ምንድን ነው በስመ አብ ወልድ ምን ይባላል ይሄን ምን ይባላል አንተስ ከመቅረጽ አናቱን መሀል አናቱን ወደታች አትበሳለትም በዚህ እድሜው ምን ያደረገ ነው እናቱ መስላ ይሆን እንዴ
ኧረ ወገን ምን አይነት ዘመን ላይ ነው የደረስነው? እንዴ ሙዝ ሰጠው ጊዜ ልንበላ በእናትሽ ግመሻት ያራዳል። ስማም ወልዶ መንፈስ ቅዱስ አሐዱ አምላክ አሜን። ደደ ልሁን ይገማሙድ ህፃን ልጅ ውሃ ውስጥ ምራቁን ተፍቼበታለሁ አይነት ነገር ሲያስጠላ። አረ ሳክስ እኔ አሁን አገኝሽ። እሺ ምን ታመጣም ባካታ አስፈራራ። ቀጥል በል ተዋላችሁ ማርቲ የተፍተሽ ነው በእናትሽ ነይ ሙዝ እንብላ። አማን ነው ወይ የተባረከውን በላው አሁን በላው። እኔ ምን 200 ብር አለ እንዴ ኤቲኤም እምቢ አለኝ። አለኝ ችግር አለው እንዴ እዚች ጋር ሳሚና ልስሽው ወይ ሰሌ ራፍራለሁ ባይሆን አይኔን ጨፍንና ልሳም ይሄው እንጂ ሴጣን ሲፈትን ሴት ይልክባልሽ። አይ ተመችቶኛል የሙዙ ፓርት ምናምን ግን መጨረሻ ላይ ያለው ያልካት አልተመቸችኝ። አትመቸኝ። እሺ ዛሬ እዚህ ህዝብ ፊት የመጣሁት አሁን ባለው ሽኩቻና ውዥንብር ለማጥራት ነው። እኛ ቡናን ህይወታችን ነው ብለን እየኖርን ያለን ሰዎች አንዳንድ ትግሉ ምን እንደሆነ እንኳን ያልገባቸውና ቡና ወዳጅ ነኝ ብለው ለማስመሰል የሚጥሩ ሰዎችን ሽኩቻው እዚህ ጋር እንዲጠራና እነሱን ቦታቸውን ስርዓታቸውን ለማስያዝ ነው የመጣ ነው። ይህ የምታዩት ወንድሜና ይህ ደግሞ የምታዩት ወንድሜ ትግሉን ሀ ብለው እንዳስጀመሩትና ሲመሩ እንደቆዩ ይታወቃል። በቀጣይም ደግሞ የነዚህ የሁለት የትግል አጋሮች ወይም ጓዶች ህብረትና ጥምረት ይኖራል የሚል ሙሉ እምነት አለኝ። ለማስማማት እየሞከርን ያለንበትና ድርድር እያደረግንበት በውስጥ እየሰራንበት ያለ ትልቅ ጉዳይ ነው። ይሄ ወንድማችን ትግሉን አስጀምሮታል። ትግሉን በመቀባበል ደግሞ ይሄ ወንድማችን ሲያስቀጥልና ረጅም ጊዜ ሲጓዝ እንደነበር እናውቃለን። በባዶ ነው የሚለው የራሱ ትሬንድ እንደሆነ ይታወቃል። ቡና ካልጠጣ ወንጀል ይፈጸማል። ወንጀል ተሰራ። ቡና ጧት ሳልጠጣ ስተኛ ሌሊት ነቅቼ እጠጣለሁ ሲል ይሄ ወንድማችን ደግሞ እንደገለጸ ይታወቃል። ስለዚህ በአጽኖት እነዚህ ልጆች ላይ ትኩረት አድርገን የሁለቱ የቡና ፓርቲዎች ህብረት አድርገው እንደሚሰሩና ትግሉ እንደሚፋፋም፣ ሌላው ግን ውልሽልሽ የጥልቁ ዓለም ሰው የሆነ ቡጠማ ነኝ ገሌለኝ የሚሉ ሰዎች ስርዓታቸውን ይዘው እንዲቀመጡ ነው። አለበለዚያ ደግሞ አስፈላጊውን የሆነ እርምጃ ለመውሰድ ዝግጁ ነን። አመሰግናለሁ። ለቡና ወዳጆች በሙሉ እንዴት ነው አንተ ቡና ወዳጅ ሆነ ቡና ካለጭስ የምትጠጣው? ካውሸልሽ ማለት ወዳጅ ነን ብለው ከሚያውሸለሽሉት መሃል ማለት ነው። አምነን ተቀብለናል እሱን እና ደግሞ በገዳይና በባዶ መሃል ያለውን ልዩነት እኛ እየመረጥን እንቀጥላለን። ቡና በባዶ ነው የምጠጣው። እኔ በባዶ ነው የምጠጣው። በባዶ ነው የምጠጣው። ማይ ፋሚሊ እንዴት ናችሁልኝ? ምርጫው በሚገርም መንገድ እየሄደ ነው። መጀመሪያ እስቲ እነዚህን ሁለት ቪዲዮዎች አይተን እንመለስ። ቮቱን በከፍተኛ ድምጽ እየመራን ነው። እኔ አንትዬ ላይ ነው በደንብ ያተኮርኩት። የእሷ ቤተሰብ ትንሽ ጫና ፈጥሯልና እንደምታዩት አንደኛው ማደናገሪያ ነው። ሌላ ምንም ነገር አይደለም ያደረገው። ድምጻችን ከሁሉም በልጦ ስለተገኘ ቦታችንም እንደምታዩት ነው ተሸንፏል ብሎ እንድታስቡና ምርጫው እንዲቀንስ ነው። ደርሰንበታል፣ መተናል፣ አለቀ። ሁለተኛው ደግሞ በጣም የሚያኮራ ነገር ነው። የአንትዬ ቤተሰቦች ያስፈራሉ። ጠንከርን ያለበት እኛ ነን። ቪዲዮ ፖስት ሲያደርግ ኮሜንት ላይ እኛ ነን። አስደንግጠናቸዋል። ዋና ተቀናቃኞቹ እነዚህ ናቸው። ወደ ፕሬዝዳንትነቱ ቀርበናል። ይሄ ማለት ማዘናጊያ አይደለም። ምርጫውን የሚያከናውነው ሰው እስከ መቼ እንደሆነ ቀኑን ስላልተናገረ ምርጫውን እናንተ ማጣጣፍ ነው ያለባችሁ። እኛ እንጠነክራለን። ሌላው ከባለድርሻ አካሎች ጋር የተነጋገርኩ ነው። አሁንም ጥሩ ነገሮች እየመጡ ነው። ፕሬዝዳንት ሆነ ስታሸንፍ ከስሞል ቢዝነሶች አንዱን መርጠን ቤቱን ዲዛይን እናደርጋለን። ቆንጆ ስዕል አርቲስት ነው፣ ሊሎ ፔንትስ ይባላል። ቃል እየገቡ ያሉ ሰዎች አሉ። እንደውም በዚህ አጋጣሚ ጸሐፊ ያስፈልገኛል። አንዳንድ ነገሮች የተባሉ ነገሮችን መያዝ አለባቸው። በምርጫው ስንዋከብ እንዳንረሳና ሰው እንዳናስቀይም አንዳንድ ጠላቶች አሉ፣ ስም ያጠፉ ሰዎች አሉ። ለሁሉም ሰው መልስ መስጠት አይጠበቅብንም። የሚያስፈልጉና ግን ክሪቲካል ለሆኑ ነገሮች መልስ እንሰጣለን። ፋሚሊዎች አኩርታችሁኛል፣ የእውነት አኩርታችሁኛል። ቡና ማህበር .com ነው። በዛ እየገባችሁ መምረጣችሁን ቀጥሉ። ቡጠማ ወደፊት
ቡጣማ ወደፊት እንግዲህ ምርጫችንን እናካሂዳለን እንመርጣለን ቡጣማ ወደፊት ግን በባዶ እየጠጣን ወገን በባዶ ለየት ያለ ጣዕም እና ለየት ያለ ጣዕም ነው ያለው በአለጌ ኖራም በአለጌ ምንድነው አንቺ ነው መሰለሽ ልጅ ምን ሆነ ነው የምትጮህ ኧረ ቤታችን እየነደደ ነው እባክን ውስጥ ሰው አለ አድንልኝ ምንም እንዳትስቢ እኔ አድንልሻለሁ ማን ነው ውስጥ ያለው ቦይፍሬንድ ነው እንዴ ምን ያርክ ነው አድነው እንጂ ኧረ እባክህ ሳይሞት አድነው አሁን ደግሞ አማርኛ አባባሎች እንዴት እንደመጡ ነው ያለው እንዴ ምን ያደረግሽ ነው ቆጡ ላይ ያለውን ላወርደው ነው ዶሮ ሲያታልሏት በመጫኛ ጣለ ኧረ እባክህ እኔ ወንድም አድነው አንድ ሰዓት ሙሉ ቆመሃል እኮ እስካሁንማ ይሞታል አንቺ ወይ ወንድሜ ወይ አጎቴ የሆነ ዘመድ አጠሪም እንደ እሱ ለራሱ አንቺን አሰምጣለሁ ብሎ ነው መስዋዕትነት ሊከፍል የተዘጋጀው ቦይፍሬንድ really nigga ይሄ ልጅ እስቲ በስርዓት ይዘፍን ይሆን ይጨርስልን ይሆን ምን ይሆናል እኔ ስወድሽ አንቺን ሳፈቅርሽ ከዘከዘ ሞቅ ያለው ገላሽ ምን በደልኩሽ ምን አስቀየምኩሽ በይ ንገሪኝ ምኑ ቅር አለሽ ከሽክናሽ አንቺ መንገደኛ እኔን ጥለሽ አርገሽ ብቸኛ አትከሰሽ አትፈሪ ዳኛ እኔም ልፈልግ ቤተ ጓደኛ ኧረ ተይ 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 ተያ በይ 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 በያ ተይ 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 ተያ በይ 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 በያ ተይ 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 ጋንጋ ተይ 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 አፈር ብላ በዘመኔ ፊልም አይቻለሁ የባለፈው ፊልም ምንድን ነበር አልበርት እንስቴን ያለበት ፊልም አለ አይደለ ከሱ ፊልም የባሰ ፊልም ያለው ብዬ አስቤ አላቅም ነበር ይሄኛው እስከዛሬ ካየኋቸው ፊልሞች ውስጥ the worst ፊልም ነው እዚህ ጋር ደግሞ ሌላ ቃቃ ላሳያችሁ ሀዛርድ እያበራ የሆነች መኪና ቆማለች እዛ ወጣች ከፈተች አረ ክላሲካው ሰው ከዘው ተረት ደፉባችሁ ምን ይደፉባችኋል ሽንት እቃቃ እንዴት ነው የሚገመው ከዛ ታጠቡ ታጥቢ ራሱ ቆለቀቀም ምን ቢደፉብና አረ እባክሽ ጸጉሯን አልታጠበችው በነገራችን ላይ ግን ተሸፍነዋለች በሆነ ነገር ቀጥ እንዳለ ነው ጸጉሯ የቅድሙ ጸጉር አይታችሁታል እንደሱ ማለት ነው ላንቺ የመጣጦች ለኔም ተረፈ ከዚህ በኋላ 3 ወር ባኞ ቤት ብንዘፈዘፍ ራሱ መቼም አይለቀም ወንጀል እኮ ነው ያረጉት እነዛ ሰዎች እኮ ያስቀጣቸዋል እኮ ከዛ እቃቃነቱን ላሳያችሁ እኮ ከዚህችም ደግሞ እንደዚህ ወደ ላይ ያመጣታል ካሜራውን ደግሞ በላይት ላይ አልፍ ማለት አማርኛ ፊልሞቻችን እንግዲህ ወዴት እየሄዱ እንደሆነ አይታወቅም የሆነ ሲደብራቸው ተነስተው በቃ አማርኛ ፊልም እንስራ በቃ የሆነ ፊልም እንስራ ምናምን ተባብለው የሚሰሩ ነው የሚመስሉት እንደዚህ ደረጃ ደረስክ ከጀልስ ጋር ፖድካስት ተዘጋጅ ጓደኛዬ ሰዎች የት ነው ሰው ያ ማን አንቀለኛ ነው አን 3 አይነት መስዋዕት ስንት 3 አይነት አንድ ለጓደኛ የሚሰዋ ሄደታ አብሮ ስለኖረ መቼም አልሸውደውም መቼም አውቆ ካልተሸወደልህ በቀር ማለት ነው ግን ጀለስ ከሆነ ደግሞ አውቆ ራሱ አይፋታም እግሩ እኔ ላይክ እንዲገረጣ አልፈልግም ወንድ ልጅ በደንብ ቆንጆ እግር እንዲኖረው ፈልጋለሁ ያ You got it. If you don't got it, forget about it. You got it. If you don't get it, forget about it. ታሳዝነኛለህ ባለፈው እንዳልኩት ግን ደግሞ መተው አልቻልክም በቃ እነሱም ያቀጣጥሉታል አንተም እየተከታተልክ ነዳጅ ጠብ ታረግበታለህ በጥንዶች መካከል መቀመጫን ቸብ ማድረግ ለጤና የላቀ ፋይዳ እንዳለው ጥናት አመላከተ
እንደዚህ ጓግተህ በቃ ኤክሳይትድ ሆነ ቸብ ማድረግ የፈለግከው ለማናችሁ አስበህ ነው ወይስ ለጋራ ጤና ነው? ሃይ ጋይስ ሶ እንሞደል ልጅ እንዳለ ታውቃላችሁ። ሰሞኑ ማለት ነው እንትን ጋዜጠኛው 2030 ላይ ተጠቅሜ ሙክክስል ክክል አረጋው አስባለሁ እና ዝም ኢየሱ ገጂ ከምጠቀምበት መጀመሪያ እናንተ ላይ ልሞክርባችሁና ላቦራቶሪ አይጥናት ይላልኩ አይደለም ግን ማን አለኛ አንሽን እናንተ ተጠቀምባትና ሙክክስል ክክ ካላችሁ እናንተ እሱንም ሙክክስል ክክ እናረጋለን ማለት ነው። ቆንጆ ተማሪ ነበር ሰላምና አባቴ መንገድ ጠቁሞኝ ነበርና ድንገት እንኳን ከጠፋብሽ ያገኘሽውን ቆንጆ ሰው ጠይቂ በለውኝ ነበር። ወይ ሰዓት ለሰርጋችን 5 ጉዳይ አባት አበዳሪ እንዴ አስጨነቀኝ። አባት ላርጎ ነህ እንዴ አይደለ? እና ማን ነው ስም? አባት ስልኬን ሰረቁኝ መሰለኝ። በእናትህ አንዴ ደውልልኝ። ደውላለሁ። አንሳልኝ ታዲያ። ይቅርታ አዳ ሄዋን እባላለሁ። ኦኬ ኖ አንቺ ራሱ ገብተሻል። ኖ ከሁሉም ደግሞ የከፋው ላርጎ ነህ እንዴ ያልሽው ኤፍሬም ታምሩ ይፋሊየን ሃሚሉ ኤፍሬም ታምሩ በቻይንኛ ማለት ነው። እንግዲህ ይሄንን ይመስላል። ወደነዋል። የኔ ንጉስ እኮ ነው ማርያም ንጉስ ኤፍሬማችን። what kind of business plan እንደሆነ የማይገባኝ ነገር አለ። አሁን ለምሳሌ ባስ ውስጥ የሚነሙ ሰዎች አሉ። ባስ ውስጥ አስበው፣ ባስ ውስጥ ከመገናኛ ተነስተህ 4 ኪሎ እየሄድክ ነው። ከመገናኛ ነው የምትነስተው። it is like 5 ብር ነው ሴቭ እያደረክ ያለው ባይዘው በጆርኒ 5 ብር ሴቭ ለማድረግ እየሞከርክ ያለው ሰው መጥቶ አይደለም እኔ እኮ እንትን ኩላሊቴ እንደዚህ ሆኖ ይነግራል። አይደለም እኔም እኮ 5 ብር እኩል እኮ ነው ሴቭ ለማድረግ እየሞከርን ያለን። እኔ በባሴ እጄ ላንተ 5 ብር ልስጥ ነው። እግዚአብሔር አይደለም ዲባንክ ስታደርገው እንደዛ ነው። like I don't know what this ረጅም መንገድ ቢሆን ማለት ነው። ረጅም መንገድ ቢሆን at least 15 ብር 20 ብር ምናምን ነገር የምታተርፈው 5 ብር የምታተርፈው መንገድ ላይ ግን አንተ ሊለምን አይገባም። በቃ ያቺ ናት ልዩነታችሁ። ሰዓት 5 ብር ናት ልዩነታችሁ። እንግዲህ አንተ ከፍለህ መሄድ ነው፣ እሱ ደግሞ ለምኖ ከፍሎ መሄዱ ነው። አንራራቅም። እኛም ደብሮን ነው እንጂ። ለዛሬ የነበሩ ቪዲዮዎች ይሄንን ይመሳስሉ ነበር። በቀጣይ በአዝናኝ ቪዲዮዎች ተመልሰን ስለምንመጣ ከወዲሁ ቤቱን ሰብስክራይብ ማድረግ እንዳይረሳ። ላይክ፣ ኮሜንት፣ ሼርም እንደዛው። ባይ